በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያንን ወቅታዊ ሁኔታ በሚመለከት ከቤተ ክርስቲያናችንን እናድን ማህበር የተሰጠ መግለጫ። የዚህ መግለጫ ዋናው ዓላማ በሁሉም ወገን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት ተከታይ እውነታውን በሚገባ ጠንቅቆ እንዲረዳ ለማስቻል ነው። ጉዳዩን በጥሞና ተከታተሉ ዘንድ በእግዚአብሔር ስም እንጠይቃለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ሉቃስ እንደጻፈው ምዕራፍ 12 ከቁጥር 1 ጀምሮ በእግዚአብሔር ስም እናነባለን። በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩትን ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ሁሉም እንደሚያስታውሰው በቤተ ክርስቲያናችን ውስጥ ችግር ከተፈጠረ እነሆ 3 ዓመታትን አስቆጥሯል። የተፈጠረው ችግር ሰው ሰራሽ ሲሆን በጥቅሉ ሲታይ ቀጥሎ የተመለከተውን ይሆናል። ቀደም ሲል ዓመታትን ያስቆጠረው የቤተ ክርስቲያኒቱ አገልግሎት እንደተጠበቀ ሆኖ እንደ አውሮፓውያኑ አቆጣጠር በ2006 ዓ.ም ቃለ ዓዋዲን እና የእንግሊዝ ሀገርን ቻሪቲ ሕግ መሰረት አድርጎ በካህናትና በምዕመናን በተዘጋጀ አንድ የውስጥ መተዳደሪያ ደንብ እንዲወጣ ተደርጎ ቤተ ክርስቲያኒቷ በዚያ ደንብና ሕግ በመመራት መተዳደር ጀመረች። ይህንንም የውስጥ መተዳደሪያ ደንብ የቤተ ክርስቲያኒቷ አባላት የሆኑት ካህናትና ምዕመናን ተወያይተውበትና አዳብረውት ከተስማሙበት በኋላ አጽድቀውት ስራ ላይ ያዋሉት በመሆኑ በሙሉ ፍላጎትና እምነት ደንቡን ተከትለው በልዩ ልዩ ኮሚቴዎችና የካህናት አገልግሎት ዘርፍ ተዋቅረው ተግተው በመስራት ቤተ ክርስቲያኒቱ አገልግሎቷ ሰፍቶና ተጠናክሮ አባላቷም በዝተው ለከፍተኛ የእድገት ደረጃ ለመብቃት ችላለች። የዚህ የጋራ ህብረት አገልግሎት ስራና ድካም የእግዚአብሔር ተራዳይነት ተጨምሮበት ሲጀመር ይሆናል ተብሎ ያልተገመተና ሊወጡት ያስፈራ የነበረ የህንፃ ቤተክርስቲያን ግዢ ክፍያው ተጠናቆ ቤተክርስቲያኒቱ ባለሙሉ ይዞታ ወይንም ፍሪሆልድ የህንፃ ቤተክርስቲያን ንብረት ባለቤት ሆናለች። ይህ የህንፃ ቤተክርስቲያን ግዢም በሁለት አይነት የግዢ ሂደት እየተከናወነ ነበር። እነርሱም አንደኛ የሊዝ ይዞታ ግዢ ወይም ሊዝ ሆልድ፣ ሁለተኛ ባለሙሉ ይዞታ ባለቤትነት ግዢ ወይም ፍሪ ሆልድ ነበሩ። ቤተ ክርስቲያኒቱ የተወሰነ ገንዘብ ለባለ ንብረቶቹ ከከፈለች በኋላ ዕዳውን ሙሉ በሙሉ ከፍሎ ለመጨረስ የተሰጠው ጊዜ 20 ዓመት ነበር። ይህም በመሆኑ ዕዳው ተጠናቆ እስኪከፈል ድረስ የቤተ ክርስቲያኒቱ የባለቤትነት ይዞታ እና የሊዝ ባለቤትነት ወይም ገደብ ያለው ባለቤትነት ብቻ ሆኖ መቆየት ነበረበት። በዚህም መሰረት ቤተ ክርስቲያኒቱን የህንፃው ባለቤት የማድረግ የመጀመሪያው እርምጃ በሆነው ሂደት በ2007 ዓ.ም የሊዝ ይዞታ ውል በህግ ጠበቃ አማካይነት ከባለ ንብረቶቹ ጋር ለመዋዋል ቀጠሮ ተያዘ። በዚያን ጊዜ ግን ያልተጠበቀ ችግር ተከስቶ ስለነበር በወቅቱ የነበሩ ሰዎች ይህንን ሁኔታ እስካሁን ድረስ በአግራሞት ያስታውሱታል። በወቅቱ የተነሳው ችግር በሊዝ ይዞታው ሰነድ ላይ እኔ ፈራሚ ልሁን ብለው የቀረቡ ሰዎች መብዛትና በተለይም ከካህናቱ መካከል ሁሉም ፈራሚ ልሁን በማለት ያስነሱት ታላቅ ውዝግብ ነበር። ይህንን ሁሉ ውዝግብ እግዚአብሔር የተመሰገነ ይሁንና ነገሩን ለማርገብ ሽማግሌዎችና ባለሙያዎችን በጉዳዩ ጣልቃ በመግባት ተረባርበው ነገሩን ማርገብ በመቻላቸው በእንግሊዝ ሀገር የመሬት ይዞታ ሕግ መሰረት ንብረትም ሆነ መሬት የሚያዘው ከ1 እስከ 4 በሚሆኑ ሰዎች ብቻ ነበር። በመሆኑም
በወቅቱ ከነበሩት የአስተዳደር ጉባኤ አባላት መካከል 2 ካህናትና 2 ምዕመናን በሊዝ ይዞታው ላይ ወይም ሊዝ ሆልድ ዲድ ላይ እንዲፈርሙ በመወሰኑ ከካህናቱ አንደኛ አባ ግርማ ከበደ፣ ሁለተኛ ቄስ ዳዊት አበበ፣ ከምዕመናን ወገን አቶ ታዬ ኃይሉና ወይዘሪት ትዕግስት ታደሰ የሊዝ ይዞታው ላይ ባደራ ጠባቂነት ወይም ሆልዲንግ ትረስቲስ ሆነው ሊፈርሙ ችለዋል። ከዚህ በኋላ ነው የቤተ ክርስቲያኒቱ አባላት 20 ዓመታትን ይፈጃል የተባለውን የህንፃ ቤተ ክርስቲያኑን ዕዳ ክፍያ በ4 ዓመታት ርብርቦች በማጠናቀቅ የቤተ ክርስቲያኒቱን ዕዳ ከፍለው በመጨረሳቸው በ2011 ዓ.ም ህንፃ ቤተ ክርስቲያኑንና የቪካሬጁን ህንፃ ወደ ሙሉ በሙሉ ባለቤትነት ወይም ፍሪሆልድ በማሸጋገር ቤተ ክርስቲያኒቷን የሙሉ ንብረት ይዞታ ባለቤት ለመሆን ችላለች። ይህ በሚሆንበት ወቅት ንብረቱ ከጊዜያዊ ባለቤትነት ሊዝሆልድ ወደ ባለሙሉ ይዞታ ባለቤትነት ፍሪሆልድ በመሸጋገሩ የቀጣዩን የንብረት አያያዝና አጠባበቅ በተመለከተ የንብረቱ ባለቤትና አዛዥ የሆነው ህዝብ ውሳኔን የሚጠይቅ በመሆኑ የቤተ ክርስቲያኗ አባላትና ተወካዮቻቸው አውቀው እና ተመካክረው የሚወስኑት ጉዳይ መሆን ነበረበት። ነገር ግን የሆነው የሊዝ ይዞታን ፈራሚ ከሆኑት 4 ሰዎች ውስጥ 2ቱ ካህናት ለተቀሩት 2ቱ ምዕመናን ባላደራዎችም ሆነ ለሰበካ አስተዳደር ጉባኤ አባላት እንዲሁም ጉዳዩ ለሚመለከተው የህንፃ ኮሚቴም ሆነ ለአጠቃላይ የቤተ ክርስቲያኒቱ አባላት ሳያሳውቁ ሆነ ብለው ጉዳዩን በሚስጥር በመያዝ የ4ቱ ሰዎች ስም ባለሙሉ ይዞታ ባለቤትነት ወይም ፍሪሆልድ ዲድ ላይ እንዲዛወር በማድረግ ይህ ተግባራቸው እንዳይታወቅና ጥያቄ እንዳያስነሳ ጉዳዩን ከማንኛቸውም ሰው ሰውረው በድብቅ ይዘውት ቆዩ። ይህንን ማድረጋቸው የታወቀውም በ2011 ዓ.ም ለቤተ ክርስቲያኒቱ የኤሌክትሪክ ኬብል ለማስገባት የመሬት ቁፈራ ለማድረግ ታስቦ የቤተ ክርስቲያኒቱ የይዞታ ካርታ በሚጠየቅበት ጊዜ በጽሕፈት ቤቱ ሳይሆን በአንደኛው ካህን እጅ ተደብቆ ተይዞ በመገኘቱና እሱንም ለአንድ ጊዜ አምጥተው ካሳዩ በኋላ በቤተ ክርስቲያኒቱ ጽሕፈት ቤት ፋይል ውስጥ እንዲቀመጥ እንዲያደርጉ ተወስኖ እያለ ለሁለተኛ ጊዜ አቅርቡ ተብሎ ሲፈለግ ሰነዱ ከቤተ ክርስቲያኒቱ ጽሕፈት ቤት በመጥፋቱ ነበር። የቤተ ክርስቲያኒቱ የውስጥ መተዳደሪያ ደንብን ስለማሻሻል የቤተ ክርስቲያኒቱ የውስጥ መተዳደሪያ ደንብ መሻሻል ካስፈለገባቸው ነጥቦች አንዱና ዋነኛው ጉዳይ ደንቡ የቤተ ክርስቲያኗን የንብረት አስተዳደር እና አጠባበቅ በተመለከተ በቂ የሆነ ሕግና ስርዓት ባለመካተቱ ነበር። ይህንኑ አስፈላጊ ጉዳይ በመገንዘብ የሰበካ አስተዳደር ጉባኤው የቤተ ክርስቲያኒቱን አባላት ካህናትና ምዕመናንን በጋራ በመምከር የጎደለውን ሁሉ የሚያሟላና ዘለቄታዊነት ያለውን የውስጥ መተዳደሪያ ደንቡ ማሻሻያ ረቂቅ ተዘጋጅቶ እንዲቀርብ በጋራ ወሰኑ። የማሻሻያ ረቂቁ ተዘጋጅቶ መቅረብ በመዘግየቱና የቤተ ክርስቲያኒቱን አስተዳዳሪና የሰበካ አስተዳደር ጉባኤው የተመረጡበት የ3 ዓመት የአገልግሎት ዘመን በማለቁ ረቂቁ ማሻሻያ ደንቡ ቀርቦ እስከሚጸድቅና የህንፃ ቤተ ክርስቲያኒቱን ግዢ ክፍያ እስከሚጠናቀቅ ድረስ የአገልግሎት ጊዜያቸው እንዲራዘም አሁንም የቤተ ክርስቲያኒቱ አባላትና ካህናት ምዕመናን በጉባኤው ወሰኑ። በዚህ መሰረት ለነገሩ ትኩረት በመስጠት የህንፃ ቤተ ክርስቲያኒቱ ዕዳ ተከፍሎ እንደተጠናቀቀ የደንቡ ማሻሻያ መጀመሪያ ረቂቅ ተሰናድቶ ለሰበካ አስተዳደር ጉባኤው ቀረበ። የሰበካ አስተዳደር ጉባኤው አባላትና የጥምር ጉባኤው አባላት ካህናትና ምዕመናንን በረቂቁ ላይ ያላቸውን ሐሳብ አቅርበው ማረሚያ ተጨምሮና ረቂቅ 2 ተዘጋጅቶ ለውይይት እንዲቀርብ ተደረገ። በሁለተኛው ረቂቅ ውስጥ የሰበካ አስተዳደር ጉባኤው አሰራርና አመራር አወቃቀርን በተመለከተ ከተሞክሮ ተነስቶ በዕለት ተዕለት ስራ ላይ የሚጠመደውንና የቤተ ክርስቲያኒቱን አስተዳደርና ንብረት በበላይነት የሚከታተለውን አካል ለመለየት ኤክስኪዩቲቭ እና ነን ኤክስኪዩቲቭ ተብሎ የተቀረበው ሐሳብ ስለነበር በዚህም ምክንያት ስልጣናቸውን የሚከፍልና የሚቀንስ በመሰላቸው ካህናት ዘንድ ሐሳቡ ተቀባይነትን ስላጣ
ጉዳዩ በጥምር ጉባኤ ውስጥ አከራካሪና አጨቃጫቂ ሆነ። በዚህ ወቅት ከነዚሁ መካከል ቤተ ክርስቲያኒቱ በአስተማማኝ ሁኔታ ህልውና ተጠብቆ የሚኖረውና ህጋዊ እውቅና የሚኖራት ቻሪተብል ካምፓኒ ሊሚትድ ባይ ጋራንቲ ስታቋቁም ብቻ በመሆኑ ይህ በአማራጭነት እንዲወሰድ ለጥምር ጉባኤው ሐሳብ አቅርበው ተቀባይነት ሊያገኝ ባለመቻሉና ስምምነት ላይ በመደረሱ በዚህ አማራጭ መሰረት ማሻሻያ ደንቡ ለሶስተኛ ጊዜ ተሻሽሎ ቀረበ። ከዚህም በመቀጠል ከነዚሁ ካህናት ቻሪተብል ካምፓኒ ሊሚትድ ባይ ጋራንቲ ማቋቋም በቃለ ዓዋዲውም ሆነ በቀኖና ቤተክርስቲያን የተፈቀደ ነው በማለት ካህናቱን ሁሉ ይወክላል የተባለ ሰነድ አዘጋጅተው እንደ አውሮፓውያን አቆጣጠር በ2012 ዓ.ም በትንሣኤ ዋዜማ ሌሊት ለምዕመን እንዲበተን አደረጉ። ይህ ማረጋገጫና ድጋፍ ከተሰጠ በኋላ ማሻሻያ ረቂቁ በአባላቱ ዘንድ ተቀባይነትን አግኝቶ ከጸደቀና በሥራ ላይ ከዋለ ከቤተ ክርስቲያኗ ንብረት ይዞታቸው የሚያላቅቃቸው መሆኑ ሲገለጥላቸው የቤተ ክርስቲያኑን ንብረት ካልያዙ ደግሞ የሚያልሙትን ስጋዊ ዓላማ ሊያሳኩ እንደማይችሉ መረዳት ሲጀምሩ እነዚሁ ጥቂት ካህናት የተናገሩትና ያሉትን ሁሉ በመካድ ወደ ሌላ አቅጣጫ በመገልበጥ ነገሩን በጥልቅ አያውቁም የሚሏቸውን ምዕመናንና ወጣቶችን በሐሰት ቅስቀሳ እያሳመኑ በማነሳሳት ረቂቅ 3 የተባለውን ማሻሻያ ደንብ መኮነንና ማራከስ ጀመሩ። በመቀጠሉትም ያሉትንና የጻፉትን ቃላቸውን ሁሉ ሙሉ በሙሉ አጥፈው ቻሪተብል ካምፓኒ ማለት ሲኦልና ገሃነመ እሳት ተጣምረው በአንድነት ማለት ነው በሚል ቤተ ክርስቲያናችን ንግድ ቤትና ሱቅ ልትሆን ነው፣ ግብረ ሰዶማውያን ጋብቻ እንዲፈጽሙ ሊደረግበት ነው፣ በሴፍቲ ኤን ሄልዝ ምክንያት የተነሳ ቅዱስ ቁርባንን ልመርምረው እስከ ማለት የሚያስደርስ ሕግ ነው በማለት ለሰዎች በአንደበታቸው ለሰዎች ለመስማት የሚዘገንን የቅጥፈትና የክህደት ዘመቻን ጀመሩ። ከዚህ ይህ ሁሉ ተብሎ ረቂቁ ለሕዝብ ቀርቦ ሕዝብ ሁሉንም ነገር አንብቦ ሰምቶና አመዛዝኖ ከተወያየ በኋላ ያሻሽለው ካላስፈለገው ደግሞ ይጣለው ወይም ያጽድቀው ተብሎ ለ9 ወራት ያህል በተደረገ ከፍተኛ ትግልና ተካሮ ረቂቁ ለአባላቱ ታድሎ ውይይቱ ሲጀመር እነዚሁ ካህናት አሁንም እኛ የፈለግነው ነገር ካልሆነ የሚሆን ነገር የለም በሚል ክፉ ሐሳብ የተቃወሙበትን ሁኔታ ለምዕመኑ እንዲያስረዱ እንደዚሁም መተዳደሪያ ደንቡን ያረቀቁትን እንዲያስረዱ ከ3 ቀን ገለጻ በኋላ የምዕመናን ሐሳብ መስጫ ጊዜ ተራው ሲደርስ እነዚሁ ጥቂት ካህናት ውይይቱን ሁከትና ብጥብጥ በማስነሳት እንዲደናቀፍ አደረጉት። በዚህም እርምጃቸው ሕዝብን ምን ያህል እንደሚንቁና በቤተ ክርስቲያን ላይ ራሳቸውን ፈላጭና ቆራጭ አድርገው ለማስቀመጥ የሚጥሩ ከመንፈሳዊው ዓለም ይልቅ ለስጋዊው ዓለም እንደሚያደሉ ያስመሰከሩበት ዕለት ነበር። ይህንን መብቱን የነፈጉት የቤተ ክርስቲያኒቱ አባላት መብቴ ይጠበቅ፣ የቤተ ክርስቲያን ሕግና ስርዓት ይከበር የሚል ጥያቄ ማንሳት ሲጀምሩ ይህች ባቄላ ካደረች አትቆረጠምም በሚል አይነት በሌላቸው ሕጋዊ ስልጣንና ኃላፊነት ሕዝብ የመረጣቸውን የኮሚቴ አባላትና ሌሎች የቤተ ክርስቲያኒቱን አባላት ቤተ ክርስቲያን ቅጥር ግቢ እንዳትደርሱ በማለት በደብዳቤ አገዷቸው። ከቶ ይህንን አይነት ክርስትና ከማን ይሆን የተማሩት? ነገር ግን እነሱ እንዳሰቡት የአባላትን ጥያቄ የሚያጠፋ ሳይሆን የአባላቱ የመብትና የፍትህ ጥያቄ ጭራሹኑ ጠንክሮ መውጣት በመጀመሩ አሁንም ይህንን ጥያቄ ለመስበር ሲሉ በቤተ ክርስቲያን ውስጥ ሊደረግ የማይገባ ነገር ግን በመፈጸማቸው የተነሳው ውዝግብ ወደ ብጥብጥ ተለውጦ ቤተ ክርስቲያኒቱ አገልግሎቷ ተቋርጦ ለመዘጋት በቃች።
ነገሩ ወደ ክፉ ነገር የመራውና መፍትሄውንም ያራቀው መሰረቱ ሲመረመር የሁሉም ሁከትና ብጥብጥ መንስኤው የእግዚአብሔር ቤት የሆነችውንና የምዕመናን ሀብትና ጉልበት ድካም የተገነባችውን ቅድስት ቤተ ክርስቲያንን ንብረት ባለቤትና አዛዥ እኛ ብቻ እንሁን በሚል ፍቅረ ነዋይና የስልጣን ጉዳይ ልክፍት የያዛቸው ሰዎች ሆኖ ሳለ ነገር ግን ሐሰትና ቅጥፈትን በየዋሁ ምዕመናን መካከል በመርጨት እውነት ተደብቃ ምዕመናኑን በሐሰቱ ዥንብር እርስ በእርሱ ተቃርኖና መከፋፈል ውስጥ እንዲቀባ ተደረገ። ቤተ ክርስቲያንም ከተዘጋች በኋላ እግዚአብሔርም ሆነ ምዕመናኑን ወደ ጎን ትተውና የንብረቱም ሆነ የቤተ ክርስቲያኒቱ አስተዳደር ጉዳይ ባለቤትና ወሳኞቹ እኛ ነን ያሉ እነዚሁ ጥቂት ካህናት የቤተ ክርስቲያኒቱን ሕንፃ በስማቸው ነው ያለው በተያዘው ማለትም የምዕመናኑን ንብረት አደራ ጠባቂዎች መሆናቸውን ክደው የሕዝብና የቤተ ክርስቲያንን ንብረት የግል ንብረታችን ነው በማለት በይፋ መሞገት ጀመሩ። ይህ የግል ንብረታችን ነው ያሉትን የምዕመናንን የቤተ ክርስቲያን ንብረት ቁልፍ በመያዝ የራሱን ሸቀጥ ለሽያጭ እንደሚያቀርብ ነጋዴ ከኤምባሲ ጀምረው ወደ ሀገረ ስብከት ከዚያም በመቀጠል ወደ ሲኖዶስና ወደ መንግስት አካላት በመቅረብ ቁልፉን ተረከቡን በማለት በለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ምዕመናን ወይም ሕዝብ ሀብትና ንብረት መደራደር መዋዋልም ጀመሩ። እነዚህ እግዚአብሔርን የማይፈሩ የእግዚአብሔርን ሕዝብ የናቁ ግለሰቦች በለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ምዕመናን ሀብትና ንብረት ላይ የመደራደር ድርጊታቸው በአዋጅ ካስነገሯቸው ውስጥ የሚከተሉት ናቸው። አንደኛ፣ ከዛሬ ጀምሮ ቤተ ክርስቲያኒቱ በአውሮፓ ሀገረ ስብከት ስር ነች። ሁለተኛ፣ ከአሁን በኋላ በቤተ ክርስቲያኒቱ አስተዳደርም ሆነ ንብረት ላይ አዛዡና ባለቤቱ ቅዱስ ሲኖዶስ ነው የሚሉት ይገኙባቸዋል። ከቶ ይህ አይነቱ ውሳኔም ሆነ ምርጫ በሰላሙ ጊዜ ለሕዝብ አልቀረበም። በቤተ ክርስቲያን ውስጥ ሰላም ጠፍቶ በሕዝብ መካከል ቅራኔ ሲቀጣጠል ይህንንም መሰል አዋጅ ማሰማት ማንን ለመጥቀም ማንንስ ለመጉዳት ነው? ይህ አዋጅ በተሰማ ማግስትም እግራቸው ለንደንን ከረገጠ ጀምሮ ላለፉት 7 ዓመታት ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያንን ደጃፍ ረግጠው የማያውቁት አቡነ እንጦንስ በዚህ የክርስቲያኖች ጸብና ግርግር ተጠቅሜ ቤተ ክርስቲያኒቱን ከነ ንብረቷ በነፃ በእጄ ላስገባ እችላለሁ በሚል ቀቢጸ ተስፋ ተሞልተው የሌላ አብያተ ክርስቲያን አባላትን በቤተ ክርስቲያንቷ አባላት ላይ የጥላቻ ዘመቻ በማስነሳት ላይ ተጠመዱ። ምዕመናኑን የካዱትን ካህናትም በመያዝ ቤተ ክርስቲያኒቱ የእሳቸውና የተከታዮቻቸው መገልገያ ብቻ እንድትሆንም ጣሩ። ይህ ብቻም አይደለም። ከዓለማውያን ሰዎች በባሰ እግዚአብሔርን ሳይፈሩና ሕዝብ ምን ይለኛል ሳይሉ በሕዝብ ሀብትና ድካም የተገዛን የቅድስት ቤተ ክርስቲያንን ቪካሬጅ ሕንፃ መኖሪያ አደርጋለሁ በማለት በውስጡ አልጋ አዘርግተው ማደር ጀመሩ። በእርግጥ ከሰው ልጅ ድክመት አንደኛው እይታ ሁሉ የእግዚአብሔርን ሳይሆን የሰው ሰውኛው በመሆኑ ነውና እንኳንስ የሕዝብ ንብረት የመውረስ ምኞት ቀርቶ የረገጧትንም የለንደን መሬት ከእንግዲህ አላስተናግድህም ብላ ነቅላ እንደምታባረራቸው አስቀድመው ቢያውቁ ኖሮ እኚሁ ጳጳስ እዚህ አይነቱ ትዝብትና ቅሌት ውስጥም ባልገቡ ነበር። በዚህ መልክ ለንደን የሚገኘውና በአቡነ እንጦንስ የሚመራው ሀገረ ስብከት ተብዬው ለመብታቸውና ለእውነት የቆሙትን የቤተ ክርስቲያኒቱን አባላት ለማዳከምና ለመበታተን በመድከምን ያዙ። የዚህ ሲገርም ይባስ ብሎ ከቅዱስ ሲኖዶስም ተጻፈ በተባለ ደብዳቤ በቤተ ክርስቲያኒቱ አስተዳደርም ሆነ ንብረት አዛዡና ወሳኙ የለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ምዕመናን ሳይሆን ሲኖዶስ ነው የሚልና
የቤተ ክርስቲያኒቱ አባላት በቤተ ክርስቲያኒቱ ንብረት ላይ ምንም አይነት መብት የላቸውም የሚል የሕግ መከራከሪያ ቀረበ። ይህንን በቅርብ የምንከታተለውና የተቻለንን ዘዴ ሁሉ ተጠቅመን የሚፈጸመውን ሕገወጥ የእብሪት ተግባር ለማስቆም ከመጣር ታቅበን የማናውቀው እኛ የቤተ ክርስቲያኒቱ አባላትም እውነትን ይዘን ከእግዚአብሔር ጋር በመሆን ሐሰት የሚያስፈራቸውን ዲያብሎስን በመዋጋት እነዚህን የቅድስት ማርያም ቤተ ክርስቲያን ምዕመናን አባላት መብት ገፋፊዎችና ሐሰተኛ ሰዎች ከሚፈጽሙት ሕገወጥ ተግባር ለማስቆም ሕግና ስርዓት ተከትለን መብታችንን በማስከበር ፍትህን ከማስፈን የተለየ አማራጭ መንገድ አልነበረንም። በዚህ የቤተ ክርስቲያኒቱ አባላት እንቅስቃሴም ሕግና ደንብ አውጥተን በስርዓት በመመራት በእግዚአብሔር ተራዳይነት በእመቤታችን ቅድስት ድንግል ማርያም አማላጅነት ለከፍተኛ እድገትና ደረጃ ያበቃናትን ቅድስት ቤተ ክርስቲያናችን ቀጣይነት ባለው አስተማማኝ መሰረት ላይ ለማስቀመጥ ስንል ይዘናቸው የተነሳናቸውን ዓላማና መርሆች ውስጥ የሚከተሉት ዋና ዋናዎቹ ናቸው። 1. የቃለ ዓዋዲውን መሰረት ሳይለቅ በእንግሊዝ ሀገር የቻሪቲ ሕግና ደንብ መሰረት በተዘጋጀው የቤተ ክርስቲያኒቱ የውስጥ ደንብ መተዳደሪያ ደንብ መሰረት በቤተ ክርስቲያኗ ውስጥ ሕግና ስርዓትን ማስከበር። 2. በቃለ ዓዋዲውም ሆነ በውስጥ መተዳደሪያ ደንቡና በእንግሊዝ ሀገር የቻሪቲ ሕግ ላይ የተደነገገውን የቤተ ክርስቲያኒቱ አባላት መብት ሙሉ በሙሉ ማስከበርና ማስጠበቅ። 3. ቤተ ክርስቲያኒቱ አስተዳደሯንና ንብረቷን በተመለከተ እንደ እስካሁኑ ሁሉ ያለማንም ጣልቃ ገብነትና የቀጥታም ሆነ የተዘዋዋሪ ተጽዕኖ ራሷን ችላ በነፃነት መተዳደሯን አጠንክራ እንድትቀጥል ማድረግ። 4. በቃለ ዓዋዲውም ሆነ በውስጥ መተዳደሪያ ደንቡ ላይ በተደነገገው መሰረት እስካሁን ሁሉ በማናቸውም የቤተ ክርስቲያኒቱ ከፍተኛ የአስተዳደርና የንብረት ጉዳይ ላይ ያለ ቤተ ክርስቲያኒቱ አባላት ውይይትና ውሳኔ ምንም አይነት ነገር እንዳይፈጸም ማድረግ። 5. የቤተ ክርስቲያኒቱ ንብረት በግለሰቦች ስም ሳይሆን ቤተ ክርስቲያኒቱ በሕግ ፊት ሕጋዊ ሕልውና ኖሯት ሀብትና ንብረቷንም በራሷ ስም እንድትይዝና ለትውልድ የምትተላለፍ ዘላለማዊ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ንብረት ሆና እንድትኖር ማስቻል ነው። በዚህ አይነት የቤተ ክርስቲያኒቱ አባላት ሐሰትን በእውነት ሕገወጥነትን በፍትህ ለመርታት በምናደርገው እንቅስቃሴ ሕግ የማይገዛቸው ይመስላቸው የነበሩ ሰዎች በሕግ ኃይል እየታረቁ አደብ መግዛት እንዲችሉ ማድረግ ሲሆን በዚህ የፍርድ ቤቱ ሂደቱ ቀጥሎ ባለበት ወቅት በእነዚህ ሰዎች ምክንያት ሌላ ቤተ ክርስቲያኗን ለአደጋ ያጋለጠ አሳሳቢ ጉዳይ ሊፈጠር ችሏል። ስለ ፓርት 8 ክሌም እና ሲፕረስ ሎ በቤተ ክርስቲያኒቱ ውስጥ ለተፈጠረው ችግር ዋነኛው ምክንያት የአስተዳደር ጉዳይ ሆኖ ሳለ እውነትን አጣመው በመውሰድ ዓላማችንን እናሳካለን ያሉት ግለሰቦች ግን ለጉዳዩ ሃይማኖታዊ ሽፋን በመስጠትና ከችግሩ መነሻ ጉዳይ ጋር የማያያዙ ውሸቶችን በማቅረብ ይባስ ብለው ቤተ ክርስቲያኒቱ እና ቻሪቲው አባላቷና ቤተ ክርስቲያኒቷ የተለያዩ ተቋማት ናቸው በማለት ሐቁን በጠራራ ፀሐይ በመካድ ይህንኑ ክህደት በሕግ ጠበቃቸው አማካይነት አጽፈው አቀረቡ። ከዚህም ጋር ተያይዞ በቤተ ክርስቲያኒቱ አስተዳደርም ሆነ ሀብትና ንብረት ላይ የቤተ ክርስቲያኒቱን አባላት ምንም አይነት የመወሰን መብት የላቸውም በማለት በጠበቃ ደብዳቤ አማካኝነት አረጋገጡ። በሌላ በኩል እኛ የቤተ ክርስቲያኒቱ አባላት የተደረገውንና የተፈጸመውን ሳይጨመረበትና ሳይቀነስበት እውነቱን ይዘን ስንቀርብ እነሱ ከፈጠሩት አዲስ የፈጠራ ታሪክ ጋር ጨርሶ ስለማይገናኝ ሀሳብ ምናልባት ፍርድ ቤቱ ወደ ሳይፕረስ ሕግ ቢመራው በሚል ጥርጣሬ እዚህ ደረጃ ከተደረሰ ተብሎ ጉዳዩ በመጨረሻ የእውነት አሸናፊነት የሐሰት ተሸናፊነት በሚያረጋግጥ መልኩ እንዲሆን ተደርጎ በሕግ ባለሙያዎች ተቀርጾ ገብቷል።
ልክ ትላንት ቻሪተብል ካምፓኒ ማለት ሳጥናኤልና ዲያብሎስ በአንድነት ናቸው ተብሎ ህዝብን ለማስደንገጥ እና ለማስደንበር እንደተሞከረው ሁሉ ዛሬም ይህችን ነጥብ ከፓርት 8 ክሌም ውስጥ ነጥሎ በማውጣት የቤተ ክርስቲያኒቱ አባላት ዓላማ ቤተ ክርስቲያኒቱ ሸጦ መከፋፈል ነው የሚል ወሬ መነዛት ተጀመረ። ይህ ግን ሁሉንም የቤተ ክርስቲያኒቱን አባላት ከማስገረም አልፎ ያስደነቀና ያሳቀን ጉዳይ ነበር። እንኳንስ እኛ ላለፉት 10፣ 20፣ 30 እና 40 ዓመታት ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያናችንን እንደ ትንሿ ሀገራችን ኢትዮጵያ በመቁጠር በሐዘንም ሆነ በደስታ ሳትለየንና ሳንለያት ባለን አቅማችን ሁሉ ስናገለግላትና ስንገለገልባት የነበረችውን ቤተ ክርስቲያን ትሸጥ ትለወጥ ልንል ቀርቶ የሚሸጣትም ሆነ የሚለውጣት ቢመጣ እስከ መጨረሻው ድረስ ለመታገል ቆርጠን የተነሳን መሆናችንን ቃል ብቻ ሳይሆን አሁን ለሃይማኖታችንም ሆነ ለቤተ ክርስቲያናችን ለመብታችንም መከበር ያሳየነው የዓላማ ጽናትና ቁርጠኝነት ተግባራችን ምስክራችን ነው። አይደለንም እኛ በአሁኑ ወቅት የቤተ ክርስቲያኒቱ እውነተኛ ታሪክም ሆነ የችግሩ እውነተኛው መንስኤ ሳይሆን ሐሰትና የጥላቻ መርዝ እየተረጨላቸው ከገዛ ወገኖቻቸው ጋር ቅራኔ ውስጥ እንዲገቡ የሚደረጉት ደጋፊዎቻቸው ቤተ ክርስቲያን ተሸጣ እንከፋፈል ይላሉ ብለን አናስብም አሉ ቢባልም ለመቀበል ያዳግተናል።